ሰው ቀጣዩ የህወሓት እንቅስቃሴ ቀጣዩ ፕሬዝዳንት አሁን በታደሰ ወረደ ለጊዜው እንደተስማሙ ናቸው። ታደሰ ወረደ ተቀየረም አልተቀየረም ዋናው ነገር በነገራችን ላይ ታደሰ ወረደ መጪው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ይሆናል። ታደሰ ወረደ ቀጠለም አልቀጠለም ዋናው ፒላሩ ምን መሰላችሁ እንድታውቁት ህወሓት በመጪው ጊዜ ከአብይ አህመድ ጋር ቅራኔ ውስጥ የገባባቸው ጉዳዮች የሚፈቱበት አግባብ ገና ያላለቀለት ቢሆንም አብይ አህመድ ከታደሰ ወረደ ጋር ታደሰ ወረደ ብርሃኑ ጁላ እንደምታውቁት የቅርብ ወዳጅና ጓደኛ ነው። አሁን የተፈጠረው ስምምነት እና ከዚህ በፊት ጌታቸው ረዳ የዛሬ 2-3 ሳምንት ከትግራይ ተባሮ ከመጣ በኋላ ምን ብለን ነበር? ታደሰ ወረደ ተጠርቶ መጥቷል አዲስ አበባ። ታደሰን ያነጋግረውና አብይ አህመድ የታደሰን ፕሬዝዳንትነት ከተቀበለ የሚቀበለው በሁለት ፕሪኮንዲሽን ነው ብለናቸዋል። በምን? አንድ አብይ አህመድ ከኤርትራ ጋር ለሚያደርገው ውጊያ ታደሰ ወረደ ተስማምቶ ትግራይ ያለውን ኃይል አስተባብረው ለመዋጋት ዝግጁ ከሆነ፣ አማራ ጋር ኃይሉን አስተባብሮ ለመዋጋት ዝግጁ ከሆነ፣ ሁለተኛው ነጥብስ ከትግራይ ጋር ከኤርትራ ጋር ከአማራ ጋር ለመዋጋት ዝግጁ ከሆነ ብለናቸዋል። ይሄንን ቀደም ብለን የሰጠናችሁ ትንታኔ ነው። ለውጥ የለም። አሁንም እያሰመርንላችሁ ነው። ሁለተኛው ታደሰን የሚቀበለው ይሄንን እንኳን ባይስማሙ ወታደራዊ አመራሩ ጋር ከአማራ ጋር ከኤርትራ ጋር ከእንትና ጋር በሚል በኃይል አሰላለፍ ስፕሊት የሚፈጥር መሰንጠቅ የሚፈጥር ከሆነ ታደሰ ወረደን ወደፊት ያመጣውና ለታደሰ ወረደ ልክ እንደ ጌታቸው ረዳ ትዕዛዝ መስጠት ይጀምራል። ታደሰ ወረደ አብይ አህመድን ለማስታመም በሚያደርገው ጥረት ከወታደሩ ጋር ይጣላና የህወሓት ወታደራዊ ኃይሎችም ለሁለት ይከፈላሉ። ይሄንን እስከጠቀመው ድረስ ብቻ ታደሰ ወረደን ይቀበለዋል አለ። ካልሆነ አይቀበለውም። ጌታቸው ግን አብቅቶለታል አለ። ጌታቸው አላበቃልኝም ሲል ነበር። የጌታቸው ተከር ነው በሰለ። ይኸው ዳን እውነታው ግልጽ ሆነ። አሁን ታደሰ ወረደና ቡድኑ ከኤርትራ ጋር አብይ አህመድ ለሚያስበው ውጊያ ራሳቸውን አዘጋጅተው ለማሰለፍ እየተዘጋጁ ነው። በጣም ቅር ሊልህ ይችላል፣ በጣም ሊያስደነግጥ ይችላል። ግን ታየዋለህ፣ ተገልጦ ይመጣልሃል በአደባባይ ማለት ነው። ስለዚህ ቀጣዩ የፕሬዝደንቱ አጣብቂኝ የሚመጣው የህወሓት መሪ አጣብቂኝ ምንድን ነው? ከኤርትራ ጋር መዋጋት ላይ ችግር የለባቸው። ከአብይ አህመድ ጋር ሆኖ ወደ ኤርትራ ተዋግቶ አሰብን